ህገወጥ የሰዎች ዝውውርን ከመከላከል ጋር በተገናኘ የተሰጠ የጥንቃቄ ማሳሰቢያ ዜጎች ለውጭ ሀገር ስራ ከሀገር ከመውጣታቸው በፊት አስፈላጊውን መስፈርት በማሟላት በኢፌድሪ የስራና ክህሎት ሚኒስቴር በተዘረጋው የመረጃ ስርዓት ኢኤልኤምአይኤስ ተመዝግበው ማለፍ እንዳለባቸው ይታወቃል። በዚህ መሰረት የውጭ ሀገር ስራ ስምሪት ህጋዊ መሆኑን ማረጋገጥ የሚቻለው ዜጎች በዚህ የመረጃ ስርዓት ተመዝግበው ፍቃድ ሲያገኙ ብቻ ነው። ይሁንና ከቅርብ ጊዜያት ወዲህ ለስራ በሚል ከሀገር ወጥተው ወደ ተባበሩት አረብ ኤምሬቶች ከመጡ በኋላ ለተለያዩ ችግሮች የሚጋለጡ ወንዶች ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ከሚደርሱን መረጃዎች መገንዘብ ችለናል። ከዚህም ጋር በተያያዘ ያሉ ችግሮች በየማህበራዊ ሚዲያዎች እየወጡ ማስታወቂያ በመስራት ስራ እናስቀጥራለን በሚሉ ህገወጦች በመጭበርበር ከላይ የተገለጸውን ህጋዊ የቅጥር ሂደት ሳያሟሉ ብዙ ወንዶች ዜጎቻችን ከሀገር የሚወጡ መሆኑ የተባበሩት አረብ ኤምሬቶች ከደረሱና የስራ ቪዛ ይዘው ስራ ከሚጀምሩት መካከልም የስራ ህገጋትን ጠንቅቆ ባለማወቅ የአካባቢውን የአየር ጸባይና የስራ ሁኔታ ለመቋቋም በመቸገር በሀገር ቤት የተነገራቸውን የስራ አይነት በተቀባይ ሀገር ሲደርሱ ባለማግኘት ወዘተ ምክንያት ከስራ መቅረት፣ ያለማስጠንቀቂያ ስራ ጥሎ መጥፋት፣ በውል የተቀመጠ መብትና ግዴታን አለመወጣት፣ ህጋዊ ነዋሪነታቸውን ማጣትና ለተያያዥ ችግሮች ተጋላጭ በመሆን አደጋ ላይ ሲወድቁ ስራ ትተው ከወጡ በኋላም ህዝብ በሚገኝባቸው ቦታዎች፣ በመስጊዶች፣ በባህር ዳርቻዎችና በመሳሰሉት አካባቢዎች ያለ ስራ በመዋልና በማደር ለከፍ አደጋ እየተዳረጉ መሆናቸው ዋነኞቹ ችግሮች ናቸው። በመሆኑም ቆንስላ ጽህፈት ቤቱ ሁሉም ኢትዮጵያውያን ፍቃድ ከሌላቸውና በየማህበራዊ ሚዲያዎች እየወጡ በማስታወቂያ ስራ እናስቀጥራለን ከሚሉ ህገወጦች ራሳቸውን እንዲጠብቁ፣ መብታቸው ሲጣስም ህጋዊ መስመሩን ተከትሎ ብቻ መፍትሄ መፈለግ የሚገባቸው መሆኑን ለማሳሰብ ይወዳል። በተጨማሪም ቆንስላ ጄኔራል ጽህፈት ቤቱ ዜጎችን ለመሰል ችግር የሚዳርጉ ህገወጥ የሰዎች ዝውውር ላይ የተሰማሩ አካላትን ለቆንስላችን እንድትጠቁሙ እንዲሁም በዚህ መንገድ መታችሁ በአስቸጋሪ ሁኔታ የምትገኙ ዜጎቻችን ከዚህ በታች በተመለከተው ሊንክ በመግባት እንድትመዘገቡ እናሳስባለን። የኢፌድሪ ቆንስላ ጄኔራል ጽህፈት ቤት ዱባይ